የተቀባ ማለት ከፍ ያለ የተለየ ለዓላማ የሚኖር ለዓላማ የተገዛ ከኃጢአት የራቀ እርኩስ የሆነውን ነገር አነከም የሚል ዳንኤል ጦር ሜዳ ገባውን ውድድር ላይ ነው። በቃ እነሱ በቃ ንጉስ ሆያል እንደዚህ ብላል አይደለም። እሺ ግን ምን አይነት ጥፋት አግኝተን ዳንኤልን ከዚህ ቦታ እናስወግድ በሚለው ውስጥ ላይ ተመካከሩበት። ከዛ ሰበብ ፈለጉበት። ላካ ወደ ዳንኤል ውስጥ የገባው የሚበልጥ ነው። አሜን። ኪወሮ ይወከክሎጳል። አሜን። በማ ውስጥ ላይ ያለው ራስን ያደርግና በኔ ውስጥ ላይ ያለው በለስኪ የሚበልጥ ነው በለስኪ። ከዛ ወደ ባነሱ በተማሉ በዚማሉ እዚህ ጋር መልአክ አለ፣ እዚህ ጋር መንፈስ ቅዱስ አለ፣ እዚህ ጋር ቅባት አለ፣ እዚህ ጋር ኢየሱስ አለ፣ እዚህ ጋር አብ አለ። በቃ ከዛ ዙሪያ ሁሉ በክብር ታጠራ። እግዚአብሔር በኢየሱስ አንተን በክብር ያድማል። እጅን ከፍ አድርግና አሜን በል እስኪ። ሃሌሉያ። የሚሰራ ቅባት በተማሪ ያደርግልህ ማታ አንተና እስኪታነስ በልስኪ አሳምሮ ያኖራል። የብልጫ መንፈስ በልስኪ ሞገስ ይሆናል በልስኪ። የብልጫ መንፈስ በልስኪ የሚያሻግር ነው በልስኪ። ባካችሁ አንድ ሰው ነቅነቅ አድርጎ አሜን አሜን ይሁንልህ። አሜን። የሚሰራ መንፈስ አሜን። ቀዝቀዝ ያለ በረዶማ ሰው የሚቀጣጠል ቅባት አሜን ከወጣ በኋላ እንዳትመለስ የሚያደርግ ከፍ ብለህ እንድትበር የሚያደርግ አሜን። እጆቻችሁን አንስታችሁ ቅባት በሉት እስኪ። ይሄን ስም ሰይጣን አይችልም። አሜን። ይሄ ቅባት ስትል ቤት ላይ ያለው መከራ ሁሉ ይራገፋል። አሜን። እናትን፣ አባትን፣ ወንድምን፣ ጓደኛን እያስጨነቀ ያለው ባዶነት ሁሉ በኢየሱስ ወደ ሙላት ይቀየራል። ባካችሁ አንድ ሰው አሜን አሜን አሜን። የሞገስ መንፈስ ያገኝ። አሜን። እኔ በምን ቀጥላለሁ? በራሴ ዓላማ ቀጥላለሁ። እግዚአብሔር ደግሞ ለዳንኤል ምን ሰጠ ይላል? ሞገስን ሰጠ፣ ኃይልን ሰጠ። ከዛ ዳንኤል በቃ አልሻበርም አለ። ወገኖቼ እዚህ ከተማ ላይ እዚህ አካባቢ ላይ እዚህ ኤሪያ ላይ ማሪ ዋኬ ሰራሉ አይደለም እኮ። አሁን እኮ እኛን እየረገመ ያለው ማን ነው ታውቃለች? እኛ ራሳችን ቤት ላይ ያሉ አገልጋዮች ራሱ ረጋሚዎች ናቸው እኮ። ረጋሚዎችን እግዚአብሔር ይገነብታል። አሜን። ለትሑታን እግዚአብሔር